አሸዋ ቴክኖሎጂ ለኤዶሚያስ ኢንተርናሽናል በልዩ ሁኔታ ያበለጸገውን የኢአርፒ ስርዓት አስረከበም። አሸዋ ቴክኖሎጂ ለደንበኛው ኤዶሚያስ ኢንተርናሽናል ኃላፊነቱ የተወሰነ የግል ማህበር በልዩ ሁኔታ የገነባውን የኢአርፒ ስርዓት በተሳካ ሁኔታ ማስረከቡን አስታወቀም። የፕሮጀክቱ ስኬት በተለይም የኤዶሚያስን ውስብስብ አሰራር ለማዘመን ከባዶ የተገነባውን የኦፕሬሽን ሞጁል ያካተተ ሲሆን ለኢትዮጵያ ዲጂታል ትራንስፎርሜሽን ትልቅ አስተዋጽኦ ያለው ነው ተብሏል። የአሸዋ ቴክኖሎጂ መስራች አቶ ዳንኤል በቀለ በዓለም አቀፍ ደረጃ የኢአርፒ ፕሮጀክቶች ብዙ ጊዜ ቢወርቁም ይህ ስኬት ለሌሎች ኩባንያዎች ሕያው ምስክር ነው ብለዋል። አሁን ዓለማችን የመጨረሻው የደረሰችበት የአምስተኛው ጄኔሬሽን ቴክኖሎጂ ነው። ይህንንም ቴክኖሎጂ በደንብ አዶፕት ለማድረግ በጣም ብዙ እንቅስቃሴ እያደረግን ነው የምንገኘው። ይህንንም ቴክኖሎጂ ለፕራይቬትም ለመንግስትም ተቋማቶች በጣም አስተማማኝና እጹብ ድንቅ በሆነ መንገድ ኢምፕሊመንት በማድረግ ብዙ ኢምፓክት ቢዝነሱ ዓለም ላይ ወይም ደግሞ ዲጂታል ትራንስፎርሜሽን እውን የመሆን ሂደት ላይ ትልቅ አስተዋጽኦና በረከት ይዘን እንደምንመጣ አሹር ማድረግ እወዳለሁ። የኤዶሚያስ ኢንተርናሽናል ምክትል የድጋፍ ስራ አስኪያጅ አቶ ንጽህና ወንዱ በበኩላቸው በስርዓቱ እጅግ በጣም ደስተኞች ነን፣ ለአሰራራችን ያለውን ከፍተኛ ጠቀሜታ ተረድተናል ሲሉ ገልጸዋል። ለእኛ ለካምፓኒያችን እንዳልኳችሁ እነዚህ አውትሶርሲንግ ስራ ስንሰራ ይህንን የሚያክል ድርጅት ይህንን የሚያክል ሲስተም አበልጽጎ ሲሰጠን አንደኛው ዋናው ተጠቃሚ የምንሆነው እኛ ነን። እንዲያውም ትርፍ አትርፈንበታል። ለዚህ ስኬት ይፋዊ እውቅና ለመስጠት የኤዶሚያስ የህግ አገልግሎት ስራ አስኪያጅ የሆኑት አቶ አለበ ከበደ ለአሸዋ ቴክኖሎጂ ላበረከተው ድንቅ አገልግሎትና ላመጣው ስር ነቀል ለውጥ የምስጋና የምስክር ወረቀት አበርክተዋል። ዝግጅቱ የሁለቱም ኩባንያዎች ጠንካራ አጋርነት በሚያመላክት የጋራ የኬክ ቆረሳ ስነ ስርዓት ተጠናቋል።